በእስልምና ላይ ያገኘሽው ነገር ላንቺ በምድር ላይ ከመቀበዝበስ ሰላም ዋናው ያንቺ የአእምሮሽን ሰላም ማግኘት ነው። ስለዚህ እምነት ደግሞ አፍተሽ አትቀሪም ትመለሻለሽ። እሺ እዚህ ላይ ምናልባት ወደ ላግታው የገባህ መሰለኝ። አንዴ ልመልስለት እዚህ ጋር ኡስታዝ አንዴ አመሰግናለሁ። አመሰግናለሁ ወንድማችን። ያው ሁላችንም ልክ እንደምንለው እኔም ልልህ የምፈልገው ነገር ስለሚኖር ትክክል ነህ። በጣም ሰላም ውስጥ ነኝ። አሁን ያነሳቸው ኮንሰፕቶች ያው የብሉይ ኪዳኑ አምላክ አንድ ነኝ ብሏል። አዲስ ኪዳን ላይ ሶስት ሆኗል። በባህሪም ለውጠው በሆነ ነገርም ለውጠው ሶስት የሆነበት ሁኔታዎችን ስላሉ ያንን ነገር ሶስት በሆነው አንድ ነው፣ አንድ ከሆነ ሶስት ነው በሚል እንትኑ መቆየት ስለማልችል ነው። እንዳልከውም አንድ ፈጣሪ ኮንሰፕት አለው ዋንጋድ። አዎ ከዛ ደግሞ ስንት ሆናል? ያ ስለዚህ ያንን አዳፕ አይመጣውም። ሂሳቡን ስመጣው እዛ አተሹና ሊትራሊ አጥቼው ነው ያንን ዋንጋድ ኮንሰፕት ለኔ ፒውርሊ ያለምንም አንድ አልሆነ ያ አንድ አምላክ የሆነው ቼን ባለው ሁኔታ ላይ ልረዳው አልችልም። በፀሐይ በእንቁላል በጣትም ሆነ በተለያየ ምሳሌ ብትሰጡኝ ሊገባኝ አልቻለም። በምሳሌ አነጋገር ሊሆንልኝ አልቻለም። ሰው ልጅ መጥቶ ሰውን ለማምለክ የተሄደበት ሂደት ነው ለኔ ፐርሰናሊ የገባኝ። አንድ ሰው በጣም ንጹህና ቀጥተኛው መንገድ የያዘን ሰው በምድር ላይ ከዘመናት በኋላ ከመገኘቱ አንፃር እሱም ተመለሱ ቀጥተኛውን በመንፈስ ያለውን በጣም ፒውርሊ ፈጣሪ አፈጣጠሩ ራሱ ልዩ በሆነ መልኩ የተፈጠረን ሰው አምላክ አድርጎ የማምለክ ልቡም ስላልነበረኝ ከሐዘኔታ ለኢየሱስ ክርስቶስ ኢቨን ማለት ነው ክራይስት የሚለው ኮንሸስ ኢየሱስ ክርስቶስ የሚለው በስሙ ኃይል አለ የሚለው ስም ራሱ ኢዘር ኢቨን ኢየሱስ ክርስቶስ የመጀመሪያ ማርያም የሰጠችው ስም የሚለው ለኔ ክሊር ለራሳችሁን ጠይቁ እና ያ ስም ካልሆነ የምታመልኩት ለየትኛው ስም ነው ስም ሆኖ ፓወር የሚደረገው? እሱን ስሙስ ቢደረግልሽ ታምኚዋለሽ? ኖ እንደ ሐሳብ ስቲል ስሙ እንኳን ሞዲፋይ እየተደረገበት ሁኔታ በስሙ ኃይል ሰውን እኔ የማምለክ ፍላጎት የለኝም። አንደኛ የኔ ፈጣሪ ይኸውልህ አንድ ነው ስል ሰው አይደለም ብያለሁ። ሲመለስም የሚመለሰው ኢየሱስ ቢፈጠር ከነስጋው ማለት ነው። በእስልምና የተቀበልኩትኝም የእስልምናውን ነው እንጂ እኔ ያኛውን ትቼዋለሁ። በጣም በቃ ስለማዝንለት ሁሉ የተመለከ መሆኑን ትቼዋለሁ። እስልምና ግን ኢየሱስን ግዴታ ነው፣ ከነቢያቶችም አንዱ ነው። እሱም ፍጥረቱም የተለየ ነው። እንደገናም ይመጣል። የሚቀጥለው ዳሳዊ የሆነ መሲህ ስለሚመጣ ትክክለኛው ክሊር ላይ ይመጣል ብለው በሚያስተምረው ድጋሚ ተቀበልኩት እንጂ ሲቀበለው በአዲስ መልኩ ነው። ያዛ ጋር በነበረው ፈጣሪ ነው፣ ሁለት ነው፣ ሶስት ነው በሚል ኢየሱስን አልተቀበልኩትም። እዚህ ጋር ክሊር በሆነው በተቀመጠው በሰውነቱ ነብይ መሆኑ ቀጥተኛ መንገድ ሰዎች እንደዛ አረዳው በነበር ኦኬ ያ አንደርስታንድ አደረኩት እንጂ ሲመጣ ደጋግሞ ይመጣል ብትለኝ እኔ ሰው ልጅ የማምለክ ሰው ልጅ ካላመለክሽ ገሃነም ነው ምትል ያንን ማስፈራሪያ እኔ አልስፈራራም። ሰው ልጅ ሳላመልክ ልለፍ ሰው ማምለክ አልፈልግም። ኢየሱስ ክርስቶስ እኮ እናንተ የምትረዱትን ሳይሆን እኔ በጣም የምረዳለትን የህይወት መምህሬ ነው። ሙስሊም ደግሞ ነብይ አድርጎት አምጥቶታል። ከዚህ ወዴትም ላሳድገው አልችልም። ለኔ ሲምፕሊ እንደ አንድ መጽሐፍ ላይ እንዳለኝ ጀጅመንት ሁለቱንም ጀጅ አድርጌ ጀስት ቦት ቡክስ መዝኜ ካልከው ባነጻጽር ደግመሽ እስቲ አነጻጽሪ እዩ ላልከኝ ብመለስም ልመለስም የምችለው ወዴት ነው? ፈጣሪ አሁንም አይደለም የሰው ልጅ እኔ ፈጣሪን የማምለክ የግል ምርጫ ነው አይደል? አሁን እንደ ግል ምርጫ ነው እንደ እውቀት እንደመፈለግ ምናምን ትተው እንደ ግል ኦፕሽን እኔ ሰው ነው የማምለክ ፕሮግራም የለኝም። ፈጣሪም ሰው ሊሆን አይችልም። አንቺን ካልመሰለን ኖ አፍንጫ አለው አይን አለው ቢባል ይሰማኛል ብል በሚገልጽበት ነው እንጂ የኔን አፍንጫ አይን ያለው ይሄ ውሃው ሲሟሟ በሚበሰብሰው አፍ ባለኝ በሚጨማደደው አንጀት ባለኝ ካካብ ምናምን ፈጣሪ ሊሆን በዛ ሴንስ እኔ እንደ I don't understand። ስለዚህ ዛፍም ማምላክ ሊሆን ነው ሁሉም በፈጠረው ረቂቅ ሁሉ ፈጣሪ ለማድረግ ፕሮግራም የለኝም። ከሰው ልጅ በላይ ጀግና ከሆነ አንበሳ አለ። አንበሳ ፈጣሪ ሊሆን ነው ስለተባለ እንዴ እኔ ያንን የማምለክ ፕሮግራም ስለሌለኝ ወደፊትም እኔ በሞት ሙስሊም ባትሆኝ ምን ትሆኛለሽ ብትለኝ አንድ ፈጣሪ አንዱን ብቻ ጠብቄ በዛው አልፍ ነበር። ያንን ደግሞ ስቲክ ላደረጉት ፈጣሪያችን አላህ ለወደደኝ እድልን ለሰጠኝ ቀጥተኛውን መንገድ አመጣኝና እሱን አንድ የሆነው አላህ ብዬ ያመለኩት እንዳልፎናለሁ ማለት ነው። ስለዚህ አይደለም እኮ እስልምና ቀረ ሙስሊሞች እንትን ማምለክ ጀመሩ ሶስት ሆኗል እኮ እነሱ የሚያመልኩት ቢሉ እኔ አንዱን ቀጥተኛ አላህን ይዤ አልፋለሁ እንጂ ወደዚህም ወደዛም አልልም። ስለዚህ አንተ ለምታመልከው አምላክ አንተ ልክ ጥሪ እንዳቀረብክልኝ
ይገባሻል ወደፊት ለምትል ወንድም አሁን ይግባክ። ሰው ልጅ ማምለክ ይብቃን። ቀጥተኛ የሆነውን ፈጣሪያችንን አለ ቀጥተኛውን አብረን እያመለክን ሰፊ ነው። ምንም እስካሁን never too late until you lost ራስን ሉዝ እስከምታረግበት መጨረሻ ደቂቃ ድረስ እድልን የሚሰጥ እኔንም ተናግሮ ዛሬ አንተ እንድትሰማ ለሚያረግህ ሁሌ ሚልክ ፈጣሪያችን አለ አንድ ነው። በቃ ሌላ አንጻር የለውም። በዛ ልክ አንተ ኢንቫይት እንዳረከኝ ወደ ክርስትና ክብረኝ በጣም ነው ስለወደድከኝ ስላከበርከኝ ነው የጠራኸኝ አይደለ? እኔም ደግሞ ስለወደድኩ እዚህ ቤት መጥተው ከሚሳደቡት ከሚንትኑ አንተ ስብዕና ስርዓትም ስለሆነ እንደዚህ አይነት ስርዓት ያላቸው ሰዎች እስልምና ይገባቸዋል ብዬ ስለማስብ ቀጥተኛው መንገድ አላህ አንድ ነውና አብረን እናምልክ ነው የምል። አመሰግናለሁ። መጨረሻ ላይ አነጋገሬ ኢንቫይት አደረኩም አትበል። ኢንቫይት በደንብ ነው ያደረካት፣ እየሰማነ ነበረ። ኖ ኢንቫይት አይደለም እኮ ያደረኩት እኔ ያልኩት መሰለህ። አንዴ እየሰማችሁ ከሆነ እሺ፣ እምነቴን የነገርኳት እኔ የኔ እምነት አንድ ጊዜ እምነትን አይደለም እኮ የነገርካት፣ ጥያቄ ነው የጠየካት፣ መልሱን ሰጥታለች በአጥጋቢ ሁኔታ ማለት ነው። ሌሎች ደግሞ ጥያቄዎች አሉ፣ ሌሎች ጥያቄዎች አሉ። ተራውን ልቀቅ። ቆይ አንዴ ተረጋጋ፣ አንድ ጊዜ ተረጋጋ። ይሄ እኮ የጥያቄና መልስ ብቻ ሳይሆን እንደው ተቀራርቦ ልክ አንተ ስታደርግ እንደነበረው በጥሩ ሁኔታ መወያያም ጭምር ነው። ግን መስመሩን ባሳተ መልኩ ማለት ነውና ሁለቱንም ጊዜ ለጠየካት ጥያቄ በአጥጋቢ ሁኔታ ከነ መረጃው ጭምር ምሳሌዎችንም አካታ የራሷንም ደግሞ ባክ ሂስትሪ ትንሽ አንዳንድ ገጠመኞቿንም ጨመር አድርጋ ነው እየነገረች የነበረው እና ይሄን በዚሁ እናቁመው ማለት ነው። ያንተን ተራ በዚሁ እናቁመውና አንድ ግን ኮሜንት አይቻለሁ። ለአዲስ ዓለም የቀረበ ጥያቄ ነው። ምንድነው ያ? እስኪ እንደ ሙስሊም እስልምና ለሴት ልጅ የሰጠውን ማንነት እንዴት ታዩዋለሽ የሚል ጥያቄ ነው ያየሁት። እስኪ ጠያቂዋ አዎ ልክ ነው። እስኪ አንድ ጻፊልን ጠያቂዋ ቶሎ በይ፣ ማወቅ ፈልጌ ነው። ካልሆነ ወደ ሌላ ጥያቄዋ መስተንግዶ ትሄዳለች። እስኪ ጠያቂያችን ልክ ነኝ? ጥያቄው በዚህ መልክ ነው አይደለ? እስኪ አፍጠኙ። እስከዛ ደግሞ ይሄ የቲክቶክ ሳይኗን ሌላም እንደዚሁ እስኪ ላክ እኔ እንዳልኳችሁ የት ነበር የሚለው ኮንሰፕት ያወቅኩትኝ ከመጽሐፍ ቅዱስ ነው። ማን እንደሆነ ያወቅኩትኝ መጽሐፍ ቅዱስ ላይ ነው። ኢየሱስ ማን ነው ምናምን የሚለው የመጀመሪያው ዕውቀቴ መጽሐፍ ቅዱስ ላይ ነው እንዳልኳችሁና እየደጋገምኩ ሳነበው እዛ ላይ ያለኝ ዕውቀት ከሀዘኔታም ከዕውቀትም የሰው ልጅ ከእናቱ የተወለደ ነው። ድንግልና የወለደችው ሰው ነው። እሷን ስጋ ለብሶ በምድርም ላይ የኖረ የነበረ ሰው እንደነበረ ነው እኔ ተረዳሁትኝ። ዳስ ማይ አንደርስታንዲንግ። ያንን እንድና የሚደረግበት ነገር ካለ እናንተ አቅርቡ። ሰው አልነበረም ካላችሁ እኔ የተረዳሁትኝ ኢየሱስ ክርስቶስ ማን ነበረ ላላችሁት ሰው ነበር። አላህስ ማን ነው ለምትሉኝ ቁርአን ላይ ነው ኢንትሮዲዩስ ያደረኩትኝ። አላህን የሚለውን ቃል ያወቁት በቁርአን ነው። ነብያችን ሰለላሁ ዐለይሂ ወሰለም ባወረደላቸው 99 ስሞች ውስጥ አንዱ አላህ አንደኛው ነው ማለት ነው። ስለዚህ አንደኛውን ያንን አላህ አንዱን በተረዳውበት መንገድ ሳይሆን እኔ ፈጣሪ አላህ ስም ከዛ በፊት በሌለበት ራሱ በነበረበት የማይነጻጸር ስሙ ያ ብዬ ነበር የምጠራው። እግዚአብሔር የሚለውን ትቼው ሰዎች ብሔርና ባነሰ ሁኔታ ስለነበር እሱን ስለተውኩት ፈጣሪ እግዚአብሔር ኢየሱስ አይደለም ብዬ ስላመንኩኝ እኔ ፈጣሪ ኢየሱስ አይደለም የፈጠረኝ አንድ ፈጣሪ እሱንም የፈጠረው ከዚህ የተወለደን ሰው ማምለክ ስላልቻልኩኝ ወጥቻለሁ ማለት ነው። ሶ ኢየሱስን እንድታዩልሽ እንደዛ አላህ እንድታዩልሽ የፈጣሪ ስም በአብርሃሚክ ሪሊጅን ሰርች ካረጋችሁ ደግሞ አላህ የሚለው ስም ሁሉም ሃይማኖቶችን ፈጣሪውን ፈልጎ መጀመሪያ ኮር የነበረው አብርሃም ከዛም በኋላ ሪሊጅኖች ውስጥ ያሉት አላህ ብለው ይጠቀሙት ነበር። ከ99 ስሞች ውስጥ አንዱ ሶስቱም የሚጠቀሙት ማለት ነው። ሰርች ማድረግ ትችላላችሁ። እሱ ላይ ለእናንተ ጊዜያችሁን እንድትሰጡ ነግራችኋለሁ። ከመወለዱ በፊት አናውቀውም። እናንተ ታውቁ ነበር እንዴ? መጽሐፍ ቅዱስ ከነገራችሁ ውጪ ሰው ልጅ ከመሆኑ ውጪ አልነበረም እኮ የለም ነበረ። ከመወለዱ በፊት ማን ነበር? እኔ ምን አውቃለሁ? እናንተ የምታውቁት እንዲህ ነው ብላችሁ ከምትሉት ቃል ነበር ምናምን ከሚለው እግዚአብሔር ቃል የሚፈርስ ነገር እና የሚታጠፍ ነገር ሆኖ ሳለ ቃል ነው እግዚአብሔር ብሎ ያንን ራሱን የፈጣሪን አይደንቲቲ ቃል አድርጎ መስጠቱ ራሱ ሶ ስሞል በሆነበት ሁኔታ ለእኔ ኤግዚስት አያደርግም ነበረ። ፈጣሪ ስላለ ልክ ሁላችንም ኤግዚስት እንድናደርግ በፈለገው መልኩ ኤግዚስት እንዲያደርግ ያደረገው ሰው ነው። ሰው
እኔ ከመፈጠሩና መጽሐፉ ላይ ከመጽሐፉ በፊት አላቆም እንግዲህ አይዶን ነው ሌላ መጽሐፍቶች ካሏችሁ ወይንም ደግሞ ለእናንተ ለይቶ ዓለም ላይ ካለው ከታተመው መጽሐፍ ውጭ ካለ እኔ ስለማላቅ ነው እንደምላችሁ አይ ዶንት ኖ ማላቀውን ነገር አላቅ ከዛ በፊት ሰው ከመሆኑ ውጭ ያለውን ከታሪኩ ውጭ ማቀው ነገር የለኝም። አመሰግናለሁ ኡስታዚና የሴቶችን እርሶ መቀጠል ከቻሉ እርሶ መቀጠል